ይህ የልህቀትና የኃያላኖች ምንጭ የሆነው የታላቁ መጽሐፍ ዩቲዩብ ቻናል ነው። በቅድሚያ ቻናላችንን ሰብስክራይብ በማድረግ እንዲጀምሩ እንጠይቃለን። እናመሰግናለን። ዛሬ የምንመለከተው ደስ ይበላችሁ የሚለውን ሐሳብ ነው። መጀመሪያ ስለ ደስታ ምንነት ብንመለከት ደስታ ከሁለት ሁኔታዎች አንጻር የደስታን ምንጭ መመልከት እንችላለን። አንደኛ ከገሃዱ ዓለም የሚመጣ ከውጪ ወደ ውስጥ የሆነ ደስታ አለ። ከእንደገና ደግሞ ከውስጥ ወደ ውጪ የሆነ ደስታ አለ። ዛሬ የምንመለከተው አንዱ ሐሳብ መጽሐፍ ቅዱስ ላይ በፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ያለውን የደስታ ምንጭ ነው። ይህ የደስታ ምንጭ ደግሞ ከውስጥ ወደ ውጪ የሆነ የደስታ ምንጭ ነው። መጽሐፉን መጀመሪያ ብናነበው ጥሩ ነው። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ እንደዚህ ይላል፣ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። አሁን ይሄ የደስታ ምንጭ ከውስጥ የሆነ ነው። ከውስጥ የሆነ ነው። መጽሐፍ ቅዱስ ሲናገር እግዚአብሔር የሰራት ቀን ይህች ናት፣ ሐሴት እናድርግ ይላል። መዝሙረ ዳዊት ምዕራፍ 118 ቁጥር 20 ላይ መመልከት እንችላለን። እግዚአብሔር የሰራት ቀን ይህች ናትና በዚህችም ቀን ደስ ይበለን ሐሴትም እናድርግ ብሎ መጽሐፍ ቅዱስ ይነግረናል። ስለዚህ እግዚአብሔር የሰራት ይቺ አንዷ ቀን ውስጥ እኛ ምን እያደረግን እንደሆነ እንደ ጥያቄ ራሳችን መጠየቅ ይኖርብናል። ደስታችን የተመሰረተው ከምናየው ወይንም ከምንሰማው አንጻር ከሆነ ያ ደስታ ትክክለኛ ደስታ አይደለም። ትክክለኛ ደስታ ከውስጥ የሚመነጭ ደስታ ነው። ብዙዎቹ የሚያደርጉት ግን የደስታ ምንጭ ግን ከውጪ ወደ ውስጥ የሆነ ደስታ ነው። ይሄ ደስታ ደግሞ ጊዜያዊ ደስታ ይባላል። ጊዜያዊ ደስታ እንደሆነ የምታውቁት ነገም ይፈልጉታል፣ ከነጎዲያም ይፈልጉታል። በዚህ ደስታ ሊኖሩበት አይችሉም። ተለዋዋጭ ወይንም ተቀያያሪ የሆነ የደስታ አይነት ነው ማለት ነው። በመጽሐፍ ቅዱስ ላይ እንዳለው ሐሳብ ግን ከውስጥ የሆነ የማይቀያየር ዘላቂ የሆነ ደስታ፣ ሁልጊዜ የሆነ ደስታ ግን ያለው በጌታ ብቻ ነው ማለት ነው። ራሱ ጳውሎስ ይህንን ሐሳብ የገለጸበት ነገር ልንገራችሁ። በፊልጵስዩስ ምዕራፍ 4 ቁጥር 10 ላይ እንደዚህ ይላል፣ ነገር ግን አሁን ከጊዜ በኋላ ስለ እኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል። ጊዜ አጣችሁ እንጂ ማሰብስ ታስቡ ነበር ብሎ መጽሐፍ ቅዱስ ይህንኑ ሐሳብ ይነግረናል። ጳውሎስ እንኳን የተደሰተው ሰዎች ስለተባበሩት፣ ሰዎች ስላደረጉለት እነሱ ላይ ቢሆን ደስታው ይለዋወጥ ነበር። ጳውሎስ ግን ዘላቂ ደስታ፣ የማይለዋወጥ ደስታ ይዞ የቀጠለው እንዴት ነው ካለን ግን ሰዎች ረድተውት፣ ሰዎች አግዘውት፣ አሁንም ግን የሚደሰተው በጌታ ነው። ሰው ደግሞ መልካም አድርጎላችሁ በዛ ደስታ ብቻ ከሆነ ትክክለኛ ደስታ እንዳልሆነ የምትመለከቱት ጳውሎስ ነገር ግን አሁን ከጊዜ በኋላ ስለ እኔ እንደገና ልታስቡ ስለጀመራችሁ በጌታ ደስ ይለኛል፣ እጅግ ደስ ይለኛል ብሎ ደግሞ ጭራሽ ሐሳቡን በጣም ቦልድ ያደርገዋል። ስለዚህ ሰዎች እየረዱት እያገዙት መደሰት የነበረበት በሰዎች ነበረ፣ እኛ እንደምናደርገው ማለት ነው። እሱ ግን እያደረገ ያለው ሰው እየረዳው ሰው እያገዘው በእናንተ ደስ ይለኛል አላለም፣ በጌታ እጅግ ደስ ይለኛል ብሎ ሐሳቡን ይገልጻል ማለት ነው። ስለዚህ ደስታ የሚገርማችሁ ነገር ተለዋዋጭ የማይሆነው በጌታ መደሰት ብቻ ነው። ይሄ በጌታ መደሰት ከውጭ የሚመጣ ደስታ ቢመጣ ሊያሸንፈው አይችልም። እንደውም ይሄ የውስጥ ሰላም፣ የውስጥ ደስታ፣ የውስጥ እርካታ ካለ እናንተ ጋር መቼም የማይቀያየር ሰው ቢበድላችሁ፣ ሰው መልካም ቢያደርግላችሁ፣ ሰው ቢሸልማችሁ፣ ሰው ቢገፋችሁ ይሄ ደስታ መቼም የማይቀያየር ደስታ ከእናንተ ጋር ይኖራል ማለት ነው። መጽሐፍ ቅዱስ ላይ የእግዚአብሔር መንግስት ራሱ የደስታ መንግስት እንደሆነ ይነግረናል። ሮሜ መጽሐፍ ምዕራፍ 14 ቁጥር 17 ላይ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችምና። የእግዚአብሔር መንግስት፣ እኛ አሁን የምንኖርበት መንግስት በመንፈስ ቅዱስ የሆነ ደስታ ያለበት መንግስት ነው። ስለዚህ ይህንን መንግስት ከያዝን፣ እዚህ መንግስት ውስጥ እየኖርን ነው ካልን ደስታችን የማይለዋወጥ ደስታ ሊኖረን ይችላል ማለት ነው። በአንዳንድ ነገሮች ማዘንና መተከዞች ሊኖሩ ይችላሉ። ነገር ግን በዚህ የማይለዋወጥ ደስታ ላይ ከተመሰረትን ግን ደስታችን በፍጹም በምንም ሊሻር አይችልም። የሰውን ልጆች ጠፍተው ከነበሩበት አሁን ወደዚህ መንግስት ሊመልስ ክርስቶስ ኢየሱስ ሰው ሆኖ ምድር ላይ ከመጣበት ዕለት ጀምሮ አብሯቸው እየተንቀሳቀሰ እየኖረ ያለ የእግዚአብሔር መንግስት ከእናንተ ጋር ናት ሲል አጠገባቸው ያለው ክርስቶስ ኢየሱስ ነበር። ጳውሎስ በጌታ ደስ ከተሰኘ
ከዚህ ደስታ መቼም እንደማይለይ ደግሞ በሮሜ ምዕራፍ 8 ቁጥር 35 ላይ ደግሞ ይናገራል። ከክርስቶስ ፍቅር ማን ይለየኛል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ብሎ ይጠይቃል። በምንም ሁኔታ የማይቀየር ከሆነ የክርስቶስ ኢየሱስ ፍቅር ራሱን መስዋዕት አድርጎ ከሰጠበት ከዚህ ፍቅር በምንም አይነት ሁኔታ የማይለወጥ የማይለይ ከሆነ ይሄ ደስታው ጸንቶ ይኖራል ማለት ነው። ስለዚህ የእናንተ ሰላም የእናንተ ደስታ ከዚህ ከክርስቶስ ኢየሱስ የተቀዳ ከሆነ ምንጩ እሱ ከሆነ በምንም አይነት ሁኔታ የሚለዋወጥ ህይወት ሊኖራችሁ አይችልም ማለት ነው። ስለዚህ ራሳችሁ መጠየቅ ያለባችሁ ደስታዬ ከየት ነው? ውጪ ከሚመጣው ነው ወይ ደግሞ ከውስጥ ካለው ጋር ነው የኔ ደስታ? የህይወት መለዋወጦች የመጡብኝ ከምን አይነት ህይወት ውስጥ ስላለው ነው? በየትኛው መሰረት ላይ ሆኜ ነው ብላችሁ ራሳችሁን ቼክ ማድረግ ይኖርባችኋል። ክርስቶስ ኢየሱስ ላይ ከሆነ ደስታችሁ ለመታዘዝ አይከብዳችሁም። እሱን ለመስማት አይከብዳችሁም። ቃሉን ለመታዘዝ በፍጹም አይከብዳችሁም። አንዳንዱ ደክሞ ባካረኩ የሚለው ከዚህ ህይወት ጋር መሰረት ስላላደረገ ነው። የደስታ ምንጩን ክርስቶስ ኢየሱስ ስላላደረገ ነው ማለት ነው። ስለዚህ ይህንን ዛሬ ሀሳቡን አይተናል። የእናንተ ደስታ በክርስቶስ ኢየሱስ ወይንም በጌታ ላይ ሊሆን ይገባል። የማይለዋወጠው ደስታ እሱ ስለሆነ ማለት ነው። በጣም አመሰግናለሁ። ሀሳባችን ይሄ ነው። ዛሬ ስለሰማችሁና ይህንን መልእክት ደግሞ ይመለከተዋል ብላችሁ ለምታስቡት ሰው ደግሞ እንድትልኩ ብዬ አሳስባችኋለሁ። ሰላም ነው።